ሰላም በያላችሁበት ይህ የየኛ ዝግጅት ነው። ማህሌት ከበደና እሸቱ መለሰ አብረናችሁ ነን። ዝግጅታችን በየኛ ድራማ ይጀምራል። በማስከተል ደግሞ በየኛ ሰዓት አሪፍ ዝግጅቶች ይዘንላችኋል። አሁን ወደ የኛ ድራማ እንለፍ። ባለፈው ሳምንት በየኛ ድራማ ቅዳሜ ለታ የናፍቆት አጎት ጓደኛ ለማየ ስራ ሊያገኙላት ነው ብዬ እስከ ምግብ ቤት አልሸኛችሁኝም ነበር? ግን ናፍቆት አጎት እኮ የሆነ ታቦት አይደለም። ወይኔ ግን ማምን ብዬ ነው የምጠይቅ? እኔ እንጃ ሜላት፣ ጭንቅ ነው ያለኝ። ሁሌም ማሚ ስለሆነች ሞዴስ ገዝታ ቤት ውስጥ የምታስቀምጠው ምን ብዬ እንኳን እንደምገዛ አላውቅም። በቃ ሞዴስ ትያለሽ? አዎ በጣም ያሳፍራል። ሙ በእናትሽ ግርማ እንትን ፈልጌ ነው። ምን? መሐረብ። መሐረብ? እኔ መች መሐረብ እሸጥና? ማለቴ የሴቶች መሐረብ። አልገባህም? የሴቶች ሆነ የወንዶች መሐረብ እኔ የለኝም እኮ። አንቺ ልጅ ግን ጤና የለሽም መሰለኝ። ወይስ ስራዬ ብለሽ ኪስ አውላቂ እንዲሆን እያሰለጠንሽው ነው? ጋሽ የምትናገረውን ነገር እያሰብክ ቢሆን አንቺ ጁኒ አሁን ደስታ ለመጀመሪያ ጊዜ አሁን አንቺ ስትይ ነው እውነትም የተፈጥሮ ጸጋ ነው ብዬ ያሰብኩት። በእርግጥ ነው እንጂ ምንም የሚያሳፍር ነገር አይደለም። የኛ ምንድን ነው በጠዋት እንደምታተረማምሽው? ይቅርታ ቤት ይቀሰቀስኩሽ አይደል? እንዴ ስንት ሰዓት ነው? ረፍዷል እንዴ? ኧረ ገና 12 ሰዓትም አልሆነ። ታዲያ የት ልትሄጂ ነው? ለብሰሽ አልጋሽን አነጣጥፈሽ የጨረስሽው? ወይ ማንጠፍ ላሊት እያጠናሁ እስከ ልብሴ እንቅልፍ ወስዶኝ ነው እባክሽ። አንቺ ልጅ በዚያ ከሄድሽ አንድ ቀን በድካም ትወድቀልሽ። ምን ላርግ ብለሽ ነው? ትምህርቱ ካልተጠና አይሆን። ሰሞኑን ደግሞ ይበልጥ የከበደኝ ጋሽ መኩሪያ በሩን እንዳይዘጉብኝ ከክፍል አስቀድሜ ስወጣ ትምህርት እያመለጠኝ ነው። ባለፈው በር ዘግተውብኝ ውጭ ያደርኩትን ሳስበው የመጨረሻ ነው የሚዘገንነኝ። ወይ ትምህርቱን ብትተዩስ? እንዴ አብደሻል እንዴ? ማታውም አይታሰብም። እንኳን እኔ ማርዬ ማልቶች። ማናት ደግሞ ማርዬ? አብራኝ የምትማር ልጅ። እሷማ ሰው ቤት ነው የምትሰራው። ለጥናት የሚሆን ደቂቃ እንኳን የላት። እሷ ግን እውነት ለትምህርት ነው የገባችው እንዴ? ቤቲ አንቺም እንደዛ ትያለሽ? ለትምህርት ያላትን ጉጉት ብታይ። እንዲሁ ለመጠየቅ እኮ ነው። ደግሞ እኮ ዘመዷ ናቸው አስተምርሻለሁ ብለው ከገጠር ያመጣት። ግን ትምህርት ቤት ራሱ በመከራ ነው የገባችው። እንደ አህያ ነው የሚያፈጓት። ስታሳዝን። ደግሞ እንዴት ምስኪን መሰለች። በይ ሚሚ፣ ሆድ የሚበላ ወሬ በደረቁ አይሆንም። ከነቋ አይቀር እስኪ ሻይ ቅጅልኝ። እሺ እየፈላ ነው። እሙዬ፣ እሙ ናፍቆት ጠብቂኝ። አንቺ እንዴት ቶሎ ቶሎ ነው የምትራመጂው? የት ለመድረስ ነው? ትምህርት ቤት ነው። ኡፍ፣ እኔ ደግሞ ወደ ኋላ መሮጥ ብችል ደስታዬ። አንቺ ልጅ ግን አበዛሽው። እኔ ትምህርት እንደማይሆንልኝ እያወቅሽ እንዴ? ከሳራ ጋር ማጥናት ጀምረሽ ጎበዘሻል ነበር እንዴ? እሱማው ግን ታሜን ካገኘው በኋላ የሚያልፍልኝ በትምህርት ብቻ እንዳልሆነ ገባኝ። ምን እንጃ ናፍቆት። ቆይማ ቆይ እንኪ እዩማ። ምንድነው ይሄ ደግሞ? እያየሽው እንዴት አሪፍ ስልክ መሰልሽ። አምሽ ነው የላከልሽ። ምን ፎንቃስ ይዘሽዋል ማለት ነው። ያለምንም ገና ካሁኑ በስልክ የተጀመረ አስቢ። ብታውቂበት ስንት ነገር እንደሚያደርግልሽ። ናፍቆት፣ እኔ እንደዚህ አይነት ነገር አልፈልግም። እንኪ ስልኩን ያለኝ ይበቃኛል። እሱ እንግዲህ አንቺ ምርጫ ነው። ተምሬ ስጨርስ እንዲህ አይነት ስልክ እገዛለሁ ካልሽ እንደ ቅድሙ እየተጣደፍሽ ወደ ትምህርት ቤት። እንኪ እባክሽ ስልኩን። ኧረ በእናትሽ ባይሆን ትንሽ እንኳን ነካክተሽ ይሁንና ካልፈልግሽ በኋላ ትመልሽልኛለሽ። እንደውም ቆይ ስልኩን የሰጠኝ ቀን የተነሳነውን ፎቶ ላሳይሽ። ስልኩ ላይ ጋለሪ የሚለውን ተጫኝ። ጋለሪ ይኸውልሽ
ክረምቱ ሳያልፍ በጋ ይመጣል ያልዘራም ሊያጭድ አይወጣም ለሁሉም ጊዜ አለው አይደል በአግባብ ለመደላደል የመስቀል ወፍን ከአደይ ጋራ አይም ቢሻል ያያቸው ጸደይ ነው እንጂ ምን ቢለፋ በጋ አይደለም ወቅታቸው። ለዛ ኮንሰርት እየተለማመዳችሁ ነው? አዘጋጆቹ ደግሞ በቲያትር ነበር ዝግጅቱን መክፈት የነበረባቸው። እንዲሁ በቀለ ደግሞ ግራ የገባህ እኮ ነው። ምን ማለትሽ ነው? አሁንም ቢሆን አዘጋጆቹ ለሁሉም ነበር እድል መስጠት የነበረባቸው። እንዴ ዝግጅቱ እኮ የሙዚቃ ኮንሰርት ነው። አንተ ልትወዳደር የምችለው በቲያትር ዝም አትዩ እና ከዘፈን ዝግጅት በፊት ቲያትር ልታቀርቡ ነው ያሰብኩት? እኔ እኮ ሚሚ ለምን እንደማዋራሽ አላውቅም። ኧረ በእናትህ በቂ ሚሚ እኮ እውነቷን እኮ ነው እንዴ። ለሙዚቃ መክፈቻ ሙዚቃ ወይም የሆነ ቀልድ ነገር ነው እንጂ የሚሆነው እኔ ቲያትር ምናምን የሚሆን አይመስለኝም። ከምን በቂ ዘፈን ነው ግን መሆን ያለበት እኮ። እናንተማ ካለ ዘፈን ምን የምታውቁት ነገር አለ? በቀለ ከዚህ በፊት እኮ ለቲያትር እድል ተሰጥቶ አየን። ሰላማችሁ ደህና እሙዬ፣ በቃ በኋላ አገኝሻለሁ። እሺ ናፍቆት፣ አንቺ ስልኩን ጌሙን ተጫውተሽ ጨርሻ? እሺ እስኪ ስልኩ ሊው። ቆይ ምን አይነት ጌም ነው እንዴ? አሪፍ ስልክ ነው እሙ። የናፍቆት ነው የሌላ ሰው ነው እንዴ? በቀለ ላይ ወጣ እኮ ምን ሆነ ነው? እስኪ አንድ ጌሙን ሊው። እስኪ አምጪው ሙኔ ሊው። ይሄው እንኪኒ እኔ ሊው እያልኩሽ ለሷ ትሰጫታለሽ እንዴ? ስማ ይሄን የመሰለ ስልክማ ለእንዳንተ አይነቱ ገምጫጫ አይሰጥም። አሳብራውስ ማን ና በቃ ነው። ቻው በሉ። ቻው ማንቲ። አሪፍ ስልክ ይመስላል። ሚሚዬ ጌሙን አጠፋሽው? እየተጫወትኩ ነበር እኮ። እመልስልሻለሁ። ቆይ ካሜራ የት ጋር ነው ያለው? እንዴ የሼባዎቹ ፎቶ ሚሚ ባላው። አንቺ እቺ ናፍቆት ደግሞ እንዴት ሆና ነው የተነሳችው? እስቲ ሚሚ አሳይኝ። እስቲ ሚሚ በቃ ስልኩን አምጪ። ያውልሽሽ ገነም ውጪ ናፍቆት የሚለው ልጅ ብትቀርብሽ ይሻልሻል። እንዴ ሚሚ እኔ ምን አረኩ? ብቻ ተቅረብሽሽ። አሉ በቃ እኔ ልጫር። ሚሚዬ ቆይ እንዴ የምነግራችሁ ነገር አለኝ። ይቅርታ ሳራ መሄድ አለብኝ። ና ተከተል። ቻው ሳትለን እኮ ነው ሄደችው። በሉ በቃ እንጎ። እሙ ሜላት ሳራ ቅድም ምን መሰላችሁ ልነግራችሁ የነበረው? እዛ ጋር ሜላት፣ ሳራ ተረጋጉ እንጂ። ሄደም አስተማሪም እኮ ባይገባ እኔ አለሁ። የቱ ጋር? ውይ አትታየኝም። ይሄ እኮ ክፍል እንጂ የዘፈን መድረክ አይደለም። ዝም በል እባክህ ሜላት። በእናትሽ በቀለን ተዩ። ቅድም ሳልነግራችሁ ሚሚ ሄደች። ግን ሚሚ ምን ሆና ነው እንደዛ የተናደደችው? ስልኩን ይዘሽ ስላየች መሰለኝ። እኔ እኮ ልጫወትበት ነው ያዝኩት። ልጆች ተረጋጉ እንጂ የምን ጫጫታ ነው? እስክገባ እያነበባችሁ አጠብቁ። ሚሚ ነይ እስኪ አንዴ። እሺ። አቤት ጋሽ ካሳ። አቶ ታምራት ዘይት እንዲለወጥለት ይፈልጋል። እሺ። እሱ እንኳን አድማሱን ነበር የፈለገው፣ ምሳ ሄዷል። ግን ሚሚ ያለች ልብየው ነው። ካሳ ጎበዝ ናት እያለች ነው እንዴ? እርስዎ ናት እንዴ? ትተዋወቃላችሁ? ታምራት ከመጣ ስለቆየ የምታውቃት አልመሰለኝም ነበር። ጠፍተሃል ለማለት ነው አይደል? ታዲያ መኪናዬ ሳትበላሽ አንተን ለማየት ልምጣ? እና ብትመጣስ ምን አለበት? በይ ሚሚ በደንብ አስተናግጅልኝ። አቶ ታምራት ደርስብህ ይሆናል፣ ቶሎ ነው የምመለሰው። ቆይ አብሬ ልውጣና እዚሁ ጎረቤት ቡና ጠጥቼ እመለሳለሁ። በል እሺ። ሚሚ በይ ጀምሪለት። እሺ። አንቺ ሙዬ ጠግበሽ ነው በስልክ ጨዋታ የጀመርሽ? አዎ በቃኝ። እናንተ መብላት አቁማችሁ አይደል እንዴ? እንዴሙ ታዲያ ወይድሽን ታጠቢና በስነ ስርዓት ተጫወቻ። በዛ ላይ እሙ አንዴ ሀሳብሽን ሰብስቢና ከቅድም ጀምሮ ለነግራችሁ የፈለኩትን ነገር ስሙ። እሺ በቃ ይኸው ተውኩት ስልኩ። እሺ ሳሪዬ ምንድን ነው? ይኸውላችሁ ከደስታ ጋር ስለ ወር አበባ ካወራን በኋላ ስለ መፍትሄው እያሰብኩ ለእናቴ ማማከሪያት ነበር። እሺ
እና በጨርቅ ሞዴስ እንደሚሰራ ነገረችኝ። አይ ዛሬ እና ታዲያ አሁንስ ቢሆን ብዙዎቻችን በጨርቅ አይደል የምንጠቀመው? አዎ ለምለም፣ ግን ይሄኛው እንደ ሞዴስ ተሰርቶ በቃ አይንሸራተትም ምናምን። አሪፍ ሀሳብ ይመስላል ነው እንጂ በዛ ላይ ያጠብሽ እንደገና መጠቀም የምትችው ነው። እንዲያውም ዲዛይኑን በኋላ አሳያችሁና ሁላችንም አብረን እንሰራለን። ለምን አሁን አታሳየን? እንደገና ለደስታም ከማሳይ ለሁላችሁም አንድ ላይ ባሳያችሁ አይሻልም? እሺ እሺ። ግን ሳርዬ ሞዴሱን እንኳን መስራት ቢቻል የውስጥ ሱሪ የሌላቸውም እንዳሉ አትርሺ። አሃ ለሱም ለካ መፍትሄ ያስፈልጋል። እስኪ ቆይ። አይዞሽ ሳሪታ፣ እኛ በሐሳብም በመስራትም እናግዝሻለን። እሺ እሺ። አይ ሳራ ጎበዝ እኮ ነሽ። ባሉ እጃችንን አንከርፍፈን ቃለን እንታጠብ። እሺ ማሜ፣ አንቺ ሰው ሲጠራሽ አቤት አይባልም? እኔን አልመሰለኝም። እንዴት እባክሽ? ግቢ ውስጥ ካለ አንቺ ሰው የለም። በዛ ላይ በስምሽ ነው የጠራው። እኔ ስሜ ሚሚ ነው። ታዲያ እኮ ሚሚና ማሜ ብዙም ለውጥ የለውም። ለእኔ ግን ለውጥ አለው። በእሺ ይሁንልሽ። እኔ እኮ የታውቃይ ነው ብዬ ሳስብ ነበር። የናፍቆት ጓደኛ ነሽ አይደል? የእናሙዬ ነኝ። አዎ። ደህና ነሽ? ደህና። ምን ነው ግን ቅድም ስታየኝ ደነገጥሽ? አይ በቀን 2 ሳይሆት ገርሞኝ ነው። ዛሬ ሌላም ቦታ አይተሽ ነበር እንዴ? አይ የናፍቆት ስልክ ላይ በፎቶ ነው ያየሁት። ወይ ጉድ! ናፍቆት ፎቶዬን እያዞረች ታሳያለች ማለት ነው? በአጋጣሚ ነው ያየሁት። አይ እንዲህ ያለ ነገርማ በሚስጥር ነው የሚያዘው አይመስልሽም? እኔ አላውቅም። ምኑን ነው የማታውቂ? በቃ መኪናው ተሰርቶሎታል። ይኸው ቁልፉ። ምን ነው ኩርፊያ አለ? ወይስ ታኮርፊ እንደምታምሪ ነገረሻል? በቃ ቁልፉን ተቀበሉኝ። እውነትም ግን ታምሪያለሽ። አሁን አንቺ ተጣጥበሽ ለብሰሽ ቢያገኙሽ ምን ይወጣልሻል? በቃ ቁልፉን ተቀበሉኝ። ነብር ነገር ነሽ። ልቀቁኝ! ጄንሽ ልቀቁኝ! ምን ትግደረደር? እንዴ ልቀቁኝ! አንቺ የማነሽ ዱርዬ? ቁልፌን ጣሪያ ላይ ወይ እጅ ለመታጠብ ይሄን ያህል? እዚህ ትምህርት ቤት ግን የሆኑ ቧንቧዎች መጨመር አለባቸው። አይ ቤላት፣ እንደሱ ካልሽማ ሽንት ቤትም ለዚህማ የሴቶች ሽንት ቤት ለብቻው መመኘት ምን ይላል? አንድ ቀን ይሆናል። ኑ እዚህ ባንዲራው ጋር ቁጭ እንበል። እሺ እንደውም ትንሽ ብንለማመድስ? እንዴ ኧረ ደስታ ጋር መሄድ አለብን እኮ ሳርዬ፣ አንድ ተለማምደን እንሄዳለን። እሺ እንደሱ ከሆነ ለምን የጻፍኩትን አንዘፍነው? እሺ ጀምራለሁ። እውነት ነው ፊት ይሆናል ኋላ፣ ይለያል አንደኛው ከሌላ፣ ቢመችም ዛሬ ያለንበት፣ ያላየነው ነገም አለ ውበት፣ ይሞላል ይጎላል፣ ሂደት ነው ለውጥ እንዴት ይደላል፣ የህይወት ውበቱ አንደኛው ካንዱ መለየቱ፣ ውበት ኦ ውበት ማለት ውበት አበባ፣ ለእኔም ኦ ላንቺም ለሷም በለውጥ የጠባ፣ ውበት ኦ ውበት ማለት ውበት አበባ፣ ለእኔም ኦ ላንቺም ለሷም በለውጥ የጠባ። በሉ በቃ አሁን ደስታ ጋር እንሂድ። እሺ እሙዬ፣ አንዴ ላናግርሽ። መጣሁ ናፍቆት፣ ቶሎ በይ። እንዴ ደስታ ጋር ልንሄድ አይደል እንዴ? ወይ እናንተ ሂዱ። እንዴ አብረን ነው እንጂ መሄድ ያለብን። ምን ሆነሽ ነው? አንዴ ግን ናፍቆትን ማናገር አለብኝ። እሙዬ ግን ምን ሆና ነው? እናታችሁ ምንም ደስ አላለኝ እኮ። አንሹ እሙዬ፣ አምሽ ነው እንዴ? ይደውላልሽ ነበር የመጣሁት። አንሹ እንጂ። ሄሎ፣ እንዴት ነሽ እሙዬ? ደህና። ምንድን ነው እንደዚህ መጥፋት? ኧረ እኔ አልጠፋሁም። እኔማ ብታስታውሽኝ ብዬ እኮ ነው ስልኩን የላኩልሽ። እኔ ስልኩን መቀበል አልችልም። አይዞሽ፣
ያስከፍለኛል ብለሽ ፈርተሽ ከሆነ ክፍያው ከኔ ጋር አንድ ቀን ጁስ መጠጣት ነው። ለእሱም እኔ እከፍላለሁ። አይ እኔ በቃ በሚቀጥለው ሳምንት አንዱን ቀን እንገናኛለን። ቻው። ጥፋተኛው ካሳ እብድ ትቶ መሄዱ። እኔ እብድ አይደለሁም። እሺ ታዲያ የሰው ቁልፍ ጣሪያ ላይ መወርወር ጤና ነው? እኔ እኮ ያንቺ እኩያ ልጅ ያለችኝ ትልቅ ሰው ነኝ። ታምራት፣ ጣሪያ ላይ ምን ታደርጋለህ? ያችን እብድ ጠይቃት። ሚሚ፣ ቁልፋቸውን ሊያወርዱ ነው። አልገባኝም። ቁልፉ ምን ሊያደርግ ወጣ? እሷ ሰቅለው ነው። ምን? ሚሚ፣ ጋሽ ካሳ ምክንያት አለኝ። የምን ምክንያት? የደንበኛ ቁልፍ ጣሪያ ላይ ሰቅለሽ ደንበኛው ጣሪያ ላይ አንቺ መሬት ላይ። ጋሽ ካሳ ስላልገባህ እኮ ነው። ምኑን ያልገባኝ? ግን ለነገሩ እኔ ራሴ በሳቸው ይሁን በናፍቆት ወይ ደግሞ በሙዬ የተናደድኩት አልገባኝ። ምንድን ነው የምትቀባጥሪው? በይ አሁን ከፊቴ ዞር በይ። ጋሽ ካሳ ዞር በይልኝ አልኩሽ እኮ። ታምራት ና ውረድ በል አንተ። አሁንማ መውረዴ ነው። ቁልፌን እኮ ይዣለሁ። ሰላም ደስታ፣ እንዴት ናችሁ ልጆች? ምን ነው በምሳ ሰዓት ቀራችሁ? ይቅርታ እሙዬ ማብራ እንድትመጣ ብለን እስካሁን ቆየን። ታዲያ የት አለች? በምሳ ሰዓት አልተመቻትም ነበር። አሁን ደግሞ መሄድ ነበረባት። ካልፈለገች እምቢ አትላትም ነበር? ናፍቆት በጠራቸው ቁጥር ሁሉን ነገር ትታ መሄድ አለባት? ምንድን ነው ልጆች? በቃ ደስታ ስለመጣንበት እናውራ። የሞዴስ ዲዛይን ሰርቻለሁ፣ ላሳይሽ። እውነትሽን ነው? እስኪ ያሳይኝ። መጀመሪያ ጨርቅ እናዘጋጃለን። እሺ። ርዝመቱን 23 ሴንቲሜትር ላይ ክተን እንቆርጥና ከዛ በአራቱ ማዕዘን የጨርቁ ዳርዳር ላይ 8 ሳንቲሜትር እናነሳለታለን። እሱ ማድረጋችን ደግሞ እንደዚህ የክንፍ ቅርጽ እንዲኖር ያደርጋል። አየሽው ሳራ? ከዛ ደግሞ ሌላ ጨርቅ በርዝመቱ 23 ሴንቲሜትር ሆኖ በ8 ሳንቲሜትር እየከፈልን 6 ጊዜ የሚታጠፍ ጨርቅ እናዘጋጃለን። እሱን መጀመሪያ ያዘጋጀነው ጨርቅ ላይ እናስቀምጥና እንሰፋዋለን። ከዛ ከውስጥ ሱሪያችን ላይ እንዳንሸራተት ደግሞ በክንፍ ቅርጽ የወጣው ጨርቅ ላይ ባልና ሚስት ቁልፍ እናደርግበታለን። ሳራ፣ በቃ ከዛ ሁልጊዜ እያጠብን መጠቀም እንችላለን ማለት ነው። በጣም ጎበዝ ሳሪ። በጣም ደስ የሚል ነገር እኮ ነው የሰራሽ። ሜላትዬ፣ እንደውም ለጉብዝና አንድ ዘፈን እንስፈንላት። አንቺ ጀምሪ። ከአንድ ብርቱ ሁለት መድኃኒቱ ሲሆን ያምራል እንዲህ ነው ውበቱ። የውሏችን ሳቅና ጨዋታ በልባችን አለው ልዩ ቦታ። አለው ላላ ሌሮራ 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 አለው ላላ ሌሮራ ሌሮራ ሌሮራ። ደስ ሲል ሜላት። እሙ እንዴት እንደኮራውብሽ! ሰው ለራሱ ሲያውቅበት ደስ ይለኛል። ግን ናፍቆት ቤት ኬት አመጣሽው ብባል ምን ልን ነው? ወይሙ ደግሞ አሁን ለሱ የሚሆን ሰበብ አጥተሽ ነው? እንዲህ አይነት ውድ ስልክ ይዤ ገብቼ ኬት አመጣው እላለሁ። ከመሬት አገኘው አታቸው። እሱም አይመስል ነገር ነው። ታዲያ ምን ይሻላል? እንደው ሜላት አዲስ ስልክ ተገዝቶላት ይሄን ያዡ በላይ ነው ባያቸው። ወይኔ ግን እኮ መዋሸት ልጀምር ነው ማለት ነው። ታዲያ እኮ ሰው የሚጎዳው ውሸት አይደለም። እሱስ እውነትሽን ነው። ስለማንሽ እንዴት ደስ እንዳለኝ ገና ምን አይተሽ ዓለምሽን ነው የሚያስቀጭሽ። ናፍቆት መገናኘት ግን ፈርቻለሁ። ምንም አያስፈራም፣ እስክትለምጁ ነው። ግን የሚለመድ ነገር ነው ወይ ጉድ! በደንብ ነዋ የሚያደርግልሽ። ስታይማ የት ነበርኩ ነው የምትይው። ወይኔ እነማንቲ እነዛውና በእናትሽ እንሻገር። አንቺ አሁን እነሱን ከሰው ቆጥረሻቸው ነው? በእናትሽ ናፍቆት። እሺ ሁላችሁም ሰሌዳ ላይ ያለውን ገልብጣችሁ ጨርሳችኋል? አዎ። ያልጨረሳችሁ ቶሎ ቶሎ በሉ እንጂ። ይሄም የሚቀጥለው ሳምንት ፈተና ላይ ስለሚመጣ ቶሎ ጨርሱና እንነጋገርበት። ሊሚ። አቤት ቲቸር ሽብሩ። ወዴ ነው? ገልብጬ ጨርሻለሁ።
እና አሁን የምናገረውን አልሰማሽም? ሰምቻለሁ፣ ግን መሄድ ስላለብኝ ነው። እንዴት ትተሽው ለምትሄጂ? መጀመሪያውኑ ትምህርት ቤት መግባት ታዲያ ለምን አስፈለገ? እኔ እኮ መሄድ ፈልጌ አይደለም ቲቸር፣ ግን ክፍሉ እስኪያልቅ ከቆየው አከራይ በር ስለሚዘጉ ማደሪያ አይኖረኝም። እንዲህ ያለ ሰበብ ለእኔ ብለሽ እኮ አይደለም የምትማሪው፣ ለራስሽ ነው። አውቃለሁ፣ ከአቅም በላይ ሆኖብኝ እኮ ነው። በየራስሽ ጉዳይ። ጨው ለራስህ ስትል ጣፍጥ፣ ያለዚያ ድንጋይ ተብለህ ትጣላለህ አለ። በጣም ይቅርታ ግን ቲቸር። ደይጃው መማር የሚፈልጉትን አትረብሽ። በሚቀጥለው ሳምንት በየኛ ድራማ እኔ የሙዬ ነገር የመጨረሻ ደብሮኛል። ከናፍቆት ጋር ከገጠመኝ ጀምሮ ጸባይ ሁላ ተቀያየረ። እውነትሽን ነው ሚሚ፣ እኔም እንደዛ ተሰምቶኛል። ዛሬ ለበሰችው ቀሚስ እኮ የናፍቆት ነው። እናንተ የሆነ ልጅ መንገድ ላይ እጄን ይዞ እንዴት እንዳሳመመኝ እኔ ጫን ያላቀውም። አሁንስ በየመንገዱ እንደሱ የሚያረጉ ሰዎች እንዴት እንደሰለቹኝ። አይናፋርነትሽ ግን በዛ። እንዴ ልቀቀኝ እንጂ ምን እያደረክ ነው? ምን ነው መሳም የዚህን ያህል ያስበረግጋል እንዴ? የየኛ ድራማ ይህን ይመስል ነበር። አሁን በቀጥታ ወደ የኛ ሰዓት እንለፍ። የኛ ሰዓት እንኳን ሰላም ቆያችሁን። በድጋሚ ስለተገናኘን በጣም ደስ ብሎናል። አሪፍ ጊዜ እንደምናሳልፍ ደግሞ እርግጠኞች ነን። እና እንዴት ነሽልኝ? በጣም ደህና ነኝ፣ አለሁልህ ይመስገን። እኔም በጣም ደህና ነኝ ማዬ። እንግዲህ ደህንነታችንን ከተጠያየቅን ዘንዳ አንድ እምወደውን ተረት ልንገርሃ። እሺ። ባለቤቱ የናቀውን አሞሌ ባለዳ አይወስደውም ይባላል። አሁን በዚህ ሰዓት አሞሌ ምን አመጣው ማዬ? ታገስ፣ በኋላ ላይ ሰብሰብ አድርጌ እነግርሃለሁ። ዛሬ በየኛ ሰዓታችን ለራስ ክብር ስለመስጠት አሪፍ ሐሳቦች ይዘናል። ለራሷ የሰጠችው ክብር የተፈተነበትን አጋጣሚ ልታወራን እንግዳችን ከፍሬ ጋር ትጠብቃችኋለች። በቃ ተንቀጠቀጥኩኝ፣ አልቻልኩም። በተለመደው የቡድን ውይይታችን ደግሞ 5 ወጣቶች አብረውን አሉ። በህይወታቸው ስለማይደራደሩባቸውና ዋጋ ስለሚሰጧቸው ነገሮች በደንብ አውርተውናል። ለራስሽ አንድ ክብር ካልሰጠሽ ሌላ ሰው ላንቺ ክብር ሊሰጥሽ አይገባም። እንግዲህ ዛሬ በቆይታችሁ መልካም ጊዜ እንደሚኖራችሁ እርግጠኞች ነን። እንግዳችን እንኳን ደህና መጣሽ። አድማጮቻችን ዛሬ ከእንግዳችን ጋር ለራስ ክብር ስለመስጠት ነው የምናወራው። ያሳለፈችው ታሪክ ለሌሎች ያስተምራል ብላ አስባ ታሪኳን ልትነግረን ስለፈቀደች በእናንተው በአድማጮቻችን ስም ከፍ ያለ ምስጋና እናቀርብላታለን። እንግዳችን ምቾት እንዲሰማት ስሟን ሳንጠቅስ እናወራለን። እሺ እንግዳችን፣ እስኪ ስለ ራስሽ ንገሪን። የት ተወለድሽ? የታደግሽ? አሁንስ በምን ሁኔታ ላይ ነው የምትገኘው? ተወልጄ ያደግኩት ወለጋ አካባቢ ነው። አሁን ደግሞ ዩኒቨርሲቲ ተማሪ ነኝ። ምንድን ነው የምትማሪው? ኮምፒውተር ሳይንስ። እስቲ የዩኒቨርሲቲ ህይወት ምን ይመስላል? አንዳንዴ ላይፎቹን እያየሽ በጣም ደስ ይልሻል፣ ግን አንዳንዴ ምርር የሚያደርጉሽ ነገሮች ይኖራሉ። ከጥሩ እንነሳና እስኪ ከዩኒቨርሲቲ ህይወት ደስ የሚልሽ ምንድን ነው? ጓደኞች፣ ከእነሱ ጋር መኖር በጣም ነው ደስ የሚለው። በተለይ ዶርም ውስጥ ያለው ላይፍ። ዶርም ውስጥ ያለው ላይፍ ማለት እንጂ እንዴት ብዬ እንደምነግርሽ አላውቅም። በቃ ጩኸት አለ፣ ጫጫታ አለ። አብሮ ስንዘፍን እንደዚህ የሆነ ዳንስ ነገር ይኖራል። የሆነ አንዳንድ ነገሮች ደግሞ የምንወያይ ነገርም ይኖራሉ። ዛሬ ከማን ጋር ዋልሽ ምናምን ነገሮችም አሉ። እና እንደዚህ አይነት ነገሮች ሳቅ ምናምን ጨዋታ እንደዚህ ቀልድ ምናምን ነገር ይበዛሉ። በቃ እንደዚህ በቃ የዶርሜ ልጆችም በጣም እንጃ ላይፍን እንደምናሳልፍ በጣም ደስ ይለኛል በቃ ከነሱ ጋር። እሺ ምኑ ነው የሚያማርርሽ? የከበደሽ ነገር ምንድን ነው? እኔ የከበደኝ ነገር ህይወቴንና ትምህርቴን አንድ ላይ ማስኬድ ስላልቻልኩኝ። ምን ማለትሽ ነው?
ትምህርቴን እፈልጋለሁ፣ ማቋረጥ አልፈልግም። ትምህርቴ ከብዶኝ እንዳሳልፍ አልፈልግም። ለትምህርቴ ትልቅ ቦታ እንዲኖረኝ ማክበርም በስርዓትም ተመሪ በወጣ ደስ ይለኛል። ግን ለመማር ደግሞ የግድ የሆነ ብር ያስፈልገኛል። ፕሮጀክት ምናምን ነገር የምንሰራ ከሆነ ብዙ ጊዜ ብርና ቦታ የሚጠይቆች ነገሮች አሉ። ስለዚህ ህይወትን ለማሸነፍ ስትይ ደግሞ አንዳንዴ ምርር አድርገውሽ ወይኔ በጠፋ ምናምን የሚያስፈልሽ ነገሮችም ይኖራል። የሚረዳሽ ማለትም በገንዘብ የሚደግፍሽ ቤተሰብ ወይም ዘመድ የለሽም? ማለት እናት አለችኝ፣ ያለ አባት ነው ያሳደገችኝ እና እሷ አርጅታለች፣ ምንም አትሰራም። መጀመሪያ አካባቢ በ2 ወር 100 ብር እየላከችልኝ ነበር። ግን በ2 ወር ውስጥ 100 ብር በጣም ከበደኝ። ከዛ ዩኒቨርሲቲ ውስጥ አንዳንድ እገዛ የሚደረገው የተማሪ ካውንስሊንግ የሚባል አለ። በዛ ተመዝግቤ ነበረ እና በዲፓርትመንት አንዳውት እየተሰጠን ነበር። ከዛ ባጀት መንግስት አልቻለም ምናምን ተባለ። ከዛ እሱም አንዳውቱም ቀረ። በየቀኑ ነው ትምህርት የምንማረ፣ ብር የለም፣ በምን ይወጣል? ፈተና ኩይዝ ምናምን የተባለ በየቀኑ ነው። በጣም ከበደኝ። ባልማር ኖሮ የሆነ ቀን ስራ የሚሆን እሰራ ነበር። ግን ያኛውን ስራ ለመስራት የግድ ትምህርትን አቆማለሁ። ትምህርት መማር አልችልም። ትምህርቴን ደግሞ ስለምፈልግ የግድ ብር ማግኘት ስላለብኝ ሹገር ዳዲ የሚባሉ ነገር ውስጥ ገባሁኝ እንጂ መግባት ፈልጌ አይደለም። በችግር ምክንያት ራስሽን ለመርዳት ነው ከሹገር ዳዲዎች ጋር ግንኙነት ማድረግ የጀመርሽውና እንዴት ነው ወደዚህ ህይወት ልትገቢ የቻልሽው? ማጋቸው አንዳንድ ልጆች አሉ ማለት ወጥተው እንደዚህ ቢዝነስ ምናምን ነገር ሰርተው የሚመለሱት እና ማጋት ልጅ አለች የምንቀራረብ ማለት ነው። አጋጣሚ ያስተዋውቁን። ከዛ አናገርኳት። ከዛ በጣም ተቆጣችኝላ። አንቺ እኛ ወደን የገባንበት ይመስልሻል እንዴ ምናምን አለችኝ። እኔም ወድጄ አይደለም ልገባበት የፈለኩት አልኳት። ከዛ ምስጢሩን ነገርኳት። በቃ ከዛ አዘነችልኝ። ግን ሳትወድ በቃ ሳትፈልግ ነው ይዛኝ ሄደችው። የምትገናኙት በምን አይነት መንገድ ነው? ብዙ ጊዜ በር አካባቢም የሚመጡ እንደዚህ ትልልቅ ሰዎች እንደዚህ ሹገር ዳዲ የሚባሉ እና አንዳንድ ደላላዎችም ይመጣሉ እና ፈረንጆች የሀገር ቱሪስቶች ምናምን የሚሆኑም ይመጣሉ። በር አካባቢ ወይስ ትልልቅ ሆቴሎች ምናምን አካባቢ ይገኛሉ። የዛኔ ይወጡና እዛው ላይ ተነጋግረው ምናምን ነገር ይሄዳሉ እና ተገናኝተው እዛው ጨርሰው ጧት ብሯን ተቀብላ ትመጣለች። እሺ፣ ልጅቷን አናገርሻት። ከሹገር ዳዲዎች ጋር መገናኘትና ገንዘብ ማግኘት እንደምትፈልጊ ነገርሻት። እስኪ የመጀመሪያው ቀን እንዴት ነበር? ደግነቱ መጀመሪያ ያገኘሁት ሰው ትልቅ ሰው አይደለም፣ እንደ ጎልማሳ ነገር ነው። የዛኔ የሆነ ጩጬ ነገር ነበርኩኝ ማለት የዛሬ 3 ዓመት በፊት ስለነበረ የሆነ ሬስቶራንት ውስጥ ተቀምጬ እየጠጣሁ ነበር እና እሱም እየጠጣ ነው በዛ በጎን። መጀመሪያ በአይን አወራንና ከዛ መጣ። ከዛ ተጫውተን ምናምን ነገር መሸ። ለዚህ ክለብ ነገር ምናምን ገፍተን በዛው ሄድን። ምን ነበር ግን የዛን ቀን የተሰማሽ አድርስ ስትመለሽ? ብዙ ጊዜ የሆነ ችግር አለብኝ እኔ በራሴ እንኳን ሌላ ከጓደኞቼም ብር መቀበል በጣም እፈራ ነበረ። እምቢ ማለትም ፈልጌ ነበረ ብሩን ሊሰጠኝላ። በቃ ተንቀጠቀጥኩኝላ፣ አልቻልኩም። ከዛ እሱ ብሩን ሊሰጠኝ አይዞሽ ምናምን ነገር ምናምን ብሎኝ ብሩን ሰጠኝ። ከዛ ሲወጣ በጣም ደነገጥኩኝ። እንደዚህ ሰው አይቶኛል። ጀርባዬን እየተመለከትኩኝ በዚያና በዚህ ምናምን እያልኩኝ እየሄድኩኝ ታክሲ ሁላ ሲገባ ታክሲ ሹፌሮቹ እዛ ውስጥ ተሳፋሪዎቹ ምናምን የሚያውቁ ይመስሉኝ በጣም አንገቴን አቀርቅሬ ነበረ እየሄድኩኝ የነበረ እና ግቢ ሲገባም በጣም ፈራሁኝ። በጧት የሚገባ ተማሪ በጣም ይወቀስ ነበረ። ከየት ነው የምትመጣው ወይስ ከየት ነው የሚመጣ ምናምን ነገር የሚባል አለ። ክላስ አለብኝ እንዳላረፍድ ደግሞ። ከዛ እንደምንም ብዬ ቀጥታ ዶርም ሄድኩኝ። ሲሄድ አንቺ የቱን ነበርሽ ምናምን የዶርም ልጆቹ በጫጫታ ምናምን ነገር ነው። በቃ አጋጣሚ ምናምን መሸ። ግቢ ከመሸ በኋላ ደግሞ አትግቡ ተባለን። ከዛ በዛ ውጭ ላይ አደረን ምናምን አልኳቸው። የሰሙ ምናምን የሚያውቁ ነገር መሰለኝ። ሁለተኛ ተመልሼ ሰውን የማያል መሰለኝም ነበር። እንደዚህ ወጥቼ ከሰው ጋር ራሱ ተገናኝቼ ምናምን እሰራለሁ ብዬ አላሰብኩም ነበረ። እና ግን ውሎ እያደረ ማትለምጁ ነገር የለም፣ ተለመደ።
በዚህ ህይወት ውስጥ ስትኖሪ ከሌላው ጊዜ በተለየ መጥፎ የሚባል ስሜት ተሰምቶሽ የሚያውቅበት ጊዜ ነበር? በተደጋጋሚ ወጣሁኝ ጋር 3-2 ምናምን ነገር የደገምኩኝ ሲመጣ በጣም ተሰማኝ። እሱ መኖርም ለኔ አይገባም የሚል ነገር ተሰምቶኝ ነበረ። የሆነ ቀን እየሄድኩኝ መንገድ ላይ ተቀመጥኩኝ። ቁጭ ብዬ መንገድ ዳር እኮ ነው ሰው ሲዞር ምናምን ነገር እብድ ናት ምናምን አሉኝ። ላይ የዞር አለቀስኩኝ። ሰው ተቀምጬ ማለት ነው። ከዛ እንደምንም ብዬ በዶርም ጀርባ ዞሬ በቃ የሆነ ጨለማ ነገር ውስጥ ቆምኩኝ። በቃ ከዶርማችን ጀርባ እሳት ምናምን ነገር የሚላቆሻሻ ተብሎ ዛለ ስለሚቀጣጠል እዛ ውስጥ ራሱን ለመግባት ፈልጌ ነበር። በቃ የዶርሜ ልጆች ያልፈለጉኝ ቦታ የለም። መጨረሻ ላይ ዝናብ ነገር ዘንቦ ነበርና እዛ ስር ልመጠለል መጡና አገኙኝ እና እግዚአብሔር የዶርሜ ልጆችን ያክበራቸውና አግኝተውኝ ወደ ዶርም መለሱኝ እልሻለሁ። ታናሽት አለችኝ ብለሽኛልና አሁን ከሹገር ዳዲዎች ጋር ግንኙነት እያደረኩ ገንዘብ ማግኘት እፈልጋለሁ አስቤያለሁ ብትልሽ ምን ትያታለሽ? አረ አብዳለሁ እንጂማ አልችልም እንዴ። የኔ ራሱ ሊያሳብደኝ ነው፣ የእሷን ደግሞ አልችልም እንዴ። እሷን ለማኖር መሰለኝ እዚህ ውስጥ የገባሁት። በቃ እሷ ትልቅ ደረጃ እንድትደርስልኝ እናታችንን ደስታዋ ማየት ስለምንፈልግ ጭራሻ አረ በስመ አብ ወወልድ ወመንፈስ ቅዱስ። የተለያዩ ወንዶች ጋር እያደርሽ ገንዘብ እያገኘሽ ነውና ምንድነው የሚሰማሽ እንደዚህ አይነት ህይወት ውስጥ በመኖርሽ? አንድም ቀን ደስታ ተሰምቶኝ አያውቅም። በተለይ አድሬ በመጣው ቁጥር አንዳንዴ ሳልወጣ በፊቱ ላይ አልቅሽ የሚመጣ ቀን አለ። እስከ መቼ የሚል ነገር ይሰማኛል። ጉዳቱ ህሊና ነው። ከምንሰራውና ከምናደርገው ይልቅ ደግሞ በጣም ብዙ ጊዜ የሚጎዳንና ህሊናችንን የሚነካ የሰው አስተሳሰብ ነው። ህብረተሰቡ አይቀበልሽም። ስለዚህ እፈራለሁ ከሰው ጋር መቀራረብ። በተለይ ደህና ሰዎች ናቸው ምናምን የምንላቸው ሰዎች ጋር በተለይ መቀራረብ እፈራለሁ። እኔ በእኔ ኃጢአት ራሱ የሚጎዱ የሚመቱ ነገር ነው ይመስለኝ። በጣም ይከብዳል። ሶስተኛ ትልቅ ሰው መሆናቸው በጣም ያሳፍረኛል። በተለይ ሴት ልጅ ካላቸው ታዛዝነኛለች። በቃ እኔም ያለ አባት አልመጣሁም። ስለዚህ አባቷ እንደዚህ ከሆነ በአባቷ መታፈር ትሆናለች እኮ የሚል ነገር በቃ ትልቅ ሰው መሆናቸው በቃ ያሳፍረኛል። የዩኒቨርሲቲው ማህበረሰብ እንደዚህ አይነት ህይወት ውስጥ እንዳለሽ ያውቃሉ? የምወጣው ቀን 1 ወይስ 2 ቀን በሳምንት ምናምን ነገር ስለሆነ ብዙም አይታወቅብኝም። ግን በርግጥ ግቢ ውስጥ የሚያውቁ አሉ። እነሱን ነው በቃ አይናቸውን ለማየት የምፈራ። አንዳንዴም አስተማሪዎችን ማናገር የማልችለው ቀን አለ። እነሱም ቢያውቁኝም ባያውቁኝም በቃ የሚወቅሱኝ ነው ነገር ነው ይመስለኝ። በጣም እፈራለሁ። ብዙ መጥፎ ስሜቶች እየተሰሙሽ ነው እንደነገርሽኝ። ለራስሽ ያለሽም ማመለካከት ጥሩ አይደለምና ለማቆም አስበሽ ታውቂያለሽ? አሁን ራሱ አቆም ያለው ማለት እኮ እችላለሁ። አሁን ባለውበት ሁኔታ መውጣትም ካቆምኩኝ ወደ 5 ወር ምናምን ነገር ይሆነኝ እና ለራስሽ ያለሽን ክብር መልሰሽ የምታገኙ ይመስልሻል? እንጃ እሱን እንኳን አላውቅም። ችግር የሆነብን እኮ ሰው ነው። የማሻሻል ነገሮችን ሁላ ብታነሺ አንቺ ደግሞ ምናምን የሚባል ነገሮች አሉ። በቃ ቤተክርስቲያን እሄዳለሁ ብለሽ ሁላ ከተነሳሽ በቃ ምንሽም ለምን ያ ነገር ውስጣቸው መጥቷል። ግን ነገሮች በየቀኑ እየተስተካከሉ የሚመጡ ከሆነ ነፃ ሆናለሁ፣ ክብሬንም አገኛለሁ በሚል ሀሳብ ነው። መቼም አንደኛ ላይ እምነት ስለሚያስፈልግ እግዚአብሔር ወደ ራሴ ይመልሰኝ እላለሁ። እሺ እንግዳችን ተሞክሮሽን ልምድሽን ስላካፈልሽን በእኛ ሰዓት አድማጮች ስም በጣም አመሰግናለሁ። እኔም አመሰግናለሁ። አሁን ከኛ ሰዓት ጋር ናችሁ። ማዬ እንግዳችን ስናነሳው የነበረውን ሐሳብ በታሪኳ ስላሳየችን ከልብ እናመሰግናለን። ክብሯን የምትፈልገውን ዋጋ ለማስመለስ በምታደርገው ጥረት ውስጥ ስኬትን እንደምታገኝ ተስፋ እናደርጋለን። ለሁሉም ጊዜ ያለው ይባላል። ሰው ክብሩን የሚያጣበት ጊዜ እንዳለ ሁሉ መልሶ ክብሩን የሚያገኝበት ጊዜም ያለ ነው። ለሁሉም ጊዜ ያለው የሚለውን የየኛዎቹን ምርጥ ሙዚቃን ጋብዛታለን፣ ለአድማጮቻችንም ጭምር። አሁን ከኛ ሰዓት ጋር ናችሁ። የኛ ሰዓት
እሺ ማሂ፣ አሁን ጉዳዩን እስኪ ወደኛ እናምጣው። ማህሌት ዋጋ የምትሰጣቸው የማትደራደርባቸው ነገሮች ምን ምን ናቸው? በጣም ብዙ ናቸው። የመጀመሪያው ያው ማህሌትን ነው፣ ራሷን እኔን። አዎ በሷ ቀልድ የለም። ታዲያ እንዴ የለፋውት እሷን ሰው ለማድረግ አይደል እንዴ? ትክክል። ከዛ ደግሞ እህቶቼ አሉ፣ ወንድሞቼ፣ ቤተሰቦቼ። እናንተስ ዋጋ የምትሰጧቸውን በህይወታችሁ የማትደራደሩባቸውን ነገሮች ብትጽፉልን በጣም ደስ ይለናል። 8505 ላይ አጭር የጽሁፍ መልእክት መላክ ትችላላችሁ። የፌስቡክ ገጻችንም የእናንተው ነው። በማስከተል በቀጥታ ወደ ቡድን ውይይታችን የምንወስዳችሁ 5 ወጣቶች ነው የጋበዝኩት። በህይወታቸው ዋጋ ስለሚሰጧቸውና ስለማይደራደሩባቸው ነገሮች ነገሩኝ። በእኛ እንደበለ በጎነት፣ ህይወት፣ እንደገና ሌላዋ ህይወት፣ ፍሬ ሰናይ፣ ጽዮን አመሰግናለሁ የውይይታችን ተካፋይ ስለሆናችሁ። ለአምስታችሁ አንዳንድ ጥያቄዎች ይደርሳችኋል ማለት ነው። ባለተራ በጎነት ናት የመጀመሪያዋ። ለራስሽ በጣም ዋጋ የምትሰጪው ደግሞ በምንም አልደራደርበትም ብለሽ የምታስቢው በህይወትሽ ያለ ነገር ምንድን ነው? የማልደራደርባቸው ነገሮች 3 ነገሮች አሉ። አንደኛ ቤተሰቤ፣ ሁለተኛ ስለራሴ ማንነት ማለት ነው፣ ሶስተኛ ጓደኞቼን ብዬ ነው ማስበው። በጎነት 3 ነገሮች ላይ በጣም ዋጋ ትሰጣለች። ሌሎቻችሁስ? ፍሬሰነ? እምነት፣ ክብርና ቤተሰብ ለኔ በጣም ቫልዩ የምሰጣቸው ነገሮች ናቸው። ጽዮን? በመጀመሪያ ድረስ ሃይማኖቴን በመጀመሪያ ደረጃ ማለት ነው። ሁለተኛ ላይ ቤተሰቦቼ ነው። ሶስተኛ ክብር ላይ። እነዚህ እንግዲህ አሁን ባላችሁበት እድሜ በጣም ዋጋ የምትሰጧቸው በተቻለ አቅም መጠበቅ የምትፈልጓቸው ነገሮች ናቸው አይደለም? ሁለተኛው ጥያቄ ከዚህ ሐሳብ ጋር ይያያዛል። ለጽዮን ነው። አሁን ቀደም ሲል የነገርሽኝን 3 ነገሮች በጣም ዋጋ እንድትሰጪው ያደረገሽ ነገር ምንድን ነው? ማንኛውም ሰው ሃይማኖት ሊኖረው ይገባል። ምክንያቱም በቃ መሰረታችን ነው። መልካምን ነገር ታገኝበታለሽ፣ ጥሩ ነገር ትማሪበታለሽ። እኔ መቆም የሚስጠር ነው ብዬ ስለማስብ ነው ከምንም በላይ አንደኛ ደረጃ የሰጠሁት ማለት ነው ሃይማኖቴን። ሁለተኛ ላይ ቤተሰቦቼ ያልኩሽ፣ ቤተሰቦቼ ማለት ለኔ ሁሉ ነገሬ ናቸው። የትም ሂጂ የትም ኑሪ ዞሮ መግቢያሽ ናቸው። ከፈጣሪ ቀጥሎ አሁን በዚህ ሰዓት እዚህ ደረጃ ላይ እንዲበቃ ያደረጉኝ እነሱ ናቸው። ለዛ ነው። ሶስተኛ ደረጃ ላይ ክብር ነው እንዳልኩሽ፣ ለራሴ ትልቅ ክብር ነው የሚሰጠው። ምክንያቱም ለራስሽ አንድ ክብር ካልሰጠሽ ሌላ ሰው ላንቺ ክብር ሊሰጥሽ አይችልም። በጎነት? ቤተሰቤን የመረጥኩበት ምክንያት ትልቅ ቦታ አለኝ ለቤተሰቤ ማለት ነው። እዚህ ደረጃ እንድደርስ የሚያደረጉኝ ቤተሰቦቼ ናቸው፣ መሰረቶቼ ናቸው ብዬ ነው ማስበው። ሶስተኛው ጥያቄያችን ለራሳችሁ የምትሰጡትን ዋጋ ጠብቆ ለማቆየት ምን ታደርጋላችሁ? ህይወት ምንድነው የምታደርጊው? ጠብቄ ለማቆየት የሌላውን ክብር አለመንካት ነው። ሆኖም ግን በጣም ተጋፍቶ የሚመጣን ደግሞ ጀስት በተነጋግረሽ አሉ የምትያቸውን ትልቅ ሰዎችን በማነጋገር መፍትሄ ላይ መድረስ ይቻላል። ስለዚህ እኔ በበኩሌ ማንም ሰው ቢሆን የራሴን ክብር የምሰጣቸውን ነገሮች እነዛ ቦታ ቫልዩ ያለኝ በውስጤ እንዲነኩብኝ አልፈልግም። ሌሎቻችሁስ? ትዕግስት የሚባል ነገር ሊኖረን ይገባል። ማለት የሆነ ሰው ተጋፍቶሽ ሲመጣ ትዕግስት ካለሽ መመለስ ትችያለሽ። ለምሳሌ በመነጋገር ሊሆን ይችላል። እሺ ፍሬሰናይ? መጀመሪያ ማቆየት የምፈልገው የራስ መተማመኔን ነው። እኔ በጣም ለራሴ ቦታና ክብሬን ካወቁ ሲጀመር እነዛ ሰዎች ሊቀርቡኝ አይችሉም። ጽዮንስ? ሌላው ደግሞ አንቺ ላይ እንዳይደርስብሽ ሰው አንቺ ማለመድረስ ነው ሰው ጋር ማለት ነው። እምነቴን ሃይማኖቴን ብዬሻለሁ። ሃይማኖቴን እንዳይነካብኝ ከፈለክ የሌላውን ሰው ሃይማኖት አለመንካት ማለት ነው። ቤተሰቦችሽ እንዳይነኩ ከፈለክ የሌላውን ሰው ቤተሰብ ማክበር፣ ቦታ መስጠት። በጣም አሪፍ። አራተኛው ጥያቄ ለህይወት ነው፣ ለሌላኛዋ ህይወት። ለራሷ ክብር ያላት እንደዚሁ ደግሞ አቋሟን በቀላሉ ማትቀየር ሴት ምን አይነት ናት ብለሽ ታስቢያለሽ? 3 ነገሮችን ማየት እንችላለን እዚህ ላይ፣ አቋም፣ ክብርና በራስ መተማመን የምንላቸው ነገሮች ማለት ነው። 3ቱን ነገሮች ማስጠበቅ የምትችል ሴት እሷ ለራሷ ክብር የምትሰጥ ወይም ደግሞ አቋሟ በማን የማይቀየር ሰው ናት ብዬ አስባለሁ፣ ለራሴ ማለት ነው። ናትም ደግሞ። እሺ ህይወት? በጣም ጠንካራ ሴት፣ ልበ ሙሉ ሴት ናት ስንል በቤተሰብም ደረጃ፣ በአገርም ደረጃ፣ በትምህርት ቤትም ደረጃ ብትወስጂ
ትልልቅ ቦታ የሚሰጣቸው ክብራቸውን ራሳቸውን አስጠብቀው የምናገኛቸው ሴቶች ናቸው። ጽዮን እኔ የምትመስለኝ በራስ መተማመን ያላት ሴት መሆን አለባት። እንደዚህ አይነት ሴትና ትዕግስተኛ መሆን አለባት ክብሯን ለማቆየት ማለት ነው። ፍሬሰናይ፣ አምስተኛው ጥያቄ ላንቺ ነው። ለራስሽ የምትሰጪው ዋጋ ካቻዎችሽ የሚመጣውን ግፊት ለመቋቋም ምን አስተዋጽኦ አለው? ሁለት ነገሮች አሉ። አንደኛው ለራሷ የምትሰጠው ዋጋ፣ ሁለተኛው ደግሞ በራስ የመተማመን ችሎታዋ ወይም ብቃቷ። እነዛ ነገሮች ከብዙ ነገሮች ሊታደጓት ይችላሉ እና አንቺ ቀድመሽ ለራስሽ የምትሰጪው ዋጋ እስከዚህ ድረስ እንደዚህ ነው መሆን አለብኝ ብለሽ የምትይ ሰው ኮንሽ የሌላ ሰው ግፊት ባንቺ ላይ ምንም አይነት ነገር ላይ ያመጣብሽ አይችልም ማለት ነው። የኛ ሰዓት ማሂና እንግዶቿ አሪፍ ቆይታ ነበራቸው። በጣም ደስ ብሎኛል። እኔ አምስቱንም ከልብ እናመሰግናለን። ለራስ ክብር መስጠት በጣም ትልቅ ሐሳብ ነው። በጣም ሰፊ ነገር ነው። ስለዚህ በዚህ ደቂቃ ውስጥ አውርተን እንደማንጨርሰው እናውቃለን። እሱን አምነን የገባ ነው። ሳምንት እንቀጥለዋለን ታዲያ በደንብ። ስለዚህ እያሰላሰላችሁ እያሰባችሁ 8505 ላይ ከፈለጋችሁ ፌስቡክ ላይ አስተያየታችሁን እየሰጣችሁን ምን እንደምታስቡ እየነገራችሁን ጠብቁን። በጣም ደስ ይለናል። ሳምንት ስንገናኝ በዚሁ ጉዳይ ዙሪያ ዶክተር ምህረትን በሰፊው እናወራዋለን። 5 ወጣቶች እንጋብዛለን በቡድን ውይይታችን። ስለ ጉዳያችን ምን እንደሚያስቡም እንጠይቃቸዋለን። ከሼ ጋር ቆይታ ያደርጋሉ። ከተለመዱት ምርጥ የሙዚቃ ምርጫዎቻችን ጋር የእናንተንም ሐሳቦች ይዘን እንመለሳለን። የዛሬውን በዚሁ ፈጸምን። በዛሬው የኛ ሰዓት ዝግጅት ማህሌትና እሸቱ ነበርን። እስከ ሳምንት ትናፍቁናላችሁ፣ ግን ይመቻችሁ። የኛ ሰዓት ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።